ክሬቨን በታሪኩ መጀመሪያ ላይ በአንድ በረዷማ ምሽት በርካታ እስረኞች ሩሲያ ውስጥ ወደሚገኝ አደገኛ ወህኒ ቤት በመኪና ሲወሰዱ እናያለን። ለአፍታ ያህል ነዳጅ ማደያ አጠገብ ሲቆሙ ግን አንዱ ታራሚ ተአምራዊ በሆነ ሁኔታ ያመልጥና በረዶ ውስጥ ሩጫ ይጀምራል። ብዙም ሳይቆይ ግን ጠባቂዎቹ ይይዙታል። ለማምለጥ መሞከሩ ለተራቡ ተኩላዎች ዳርጎት ነበርና እርባና ቢስ እንደነበርም ይነግሩታል። በስተመጨረሻ መዳረሻቸው ወደ ሆነው አደገኛ ወህኒ ቤት ሲደርሱ የተለያዩ አስከፊ ጥቃቶችን መቃመስ ይጀምራሉ። በቁጥር 864 የሚለየው ታራሚ ወደ አንድ ቁጡ የሆነ ሰውዬ ክፍል ይገባና አብሮት ለመኖር እንደተመደበ ይነግረዋል። ያ ቁጡ እስረኛ ግን ኮስተር ይልበትና እንዳልወደደው ያሳውቀዋል። 864 ግን በእርጋታ ከ3 ቀናት በኋላ ስለሚወጣ እስከዛው ድረስ እንዲታገሰው ይጠይቀዋል። ሰውየውም እየተሳለቀበት ፈጽሞ ለብሳ አብረው አንድ ጠረጴዛ ላይ ለመቀመጥ የሚስማማ ከሆነ ብቻ ሰላሙን እንደሚሰጠው ነግሮት በዚሁ ይስማማሉ። በማግስቱ 864 ደጅ ላይ ሆኖ ስፖርት እየሰራ ሳለ ሁለት ጉልቤ ታራሚዎች ይመጡና ወደ ታች እየተጫኑት ሊያሰቃዩት ይሞክራሉ። እሱ ግን ባለመበገር ሁለቱንም ገፍትሮ ጥሏቸው ከብረቱ ጋር ያላትማቸዋል። ይህ ድርጊቱም ሲንቾሪ የተባለውን በእስር ቤት ውስጥ በሁሉም ዘንድ የሚፈራውንና አለ የተባለ ነፍሰ ገዳይ ታራሚ ቀልብ ይስባል። በዚሁ መሰረት ወደ አስፈሪው ታራሚ ክፍል ይወሰዳል። ነገር ግን 864 ማንነቱን እኔ ክሬቨን እባላለሁ ሲል አዳኝ መሆኑን በመግለጽ በኩራት ይናገራል። ከዚያም ነገሮች ሁሉ ከመቀስበት ይለዋወጣሉ። ክሬቨን ያንን ታራሚ ከመላ ግብረ አበሮቹ ጋር በሰከንዶች ውስጥ ይገላቸዋል። ጠባቂዎቹ ወደ ቦታውን አጥለቅልቀው ሽብሩን ለማብረድ ሲሞክሩ ክሬቨን አጋጣሚውን ተጠቅሞ በተናገረው መሰረት ከወህኒ ቤቱ እየሮጠ ያመልጣል። ይህን የተመለከተው አብሮት ያድር የነበረው ታራሚም በ3 ቀናት ውስጥ መውጣቱን ሲያይ በጣም ይገረማል። በመቀጠል ክሬቨን በበረዷማው የክረምት ብርድ ውስጥ እየሮጠ ለማምለጥ በሚሞክርበት ጊዜ አንድ የተራበ ተኩላ ከፊት ለፊቱ መጥቶ ድቅን ይላል። ከተኩላው ጋር ከመጋጠም ይልቅ ግን ረቀቅ ባለ መልኩ በቴሌፓቲ ከፊት ለፊቱ ይሰወረና እየጠበቀው ወደ ነበረው የግል ጀት ያመራል። ጀቱ ላይ ከወጣ በኋላ ቀድሞ ወደ ወህኒ ቤቱ ያመራው ሲንቾሪን ለመግደል እንደነበር ይፋ ይሆናል። ቀጥሎም አንገቱ ላይ ስሎት የነበረውን የውሸት የጭንቅላት አጽም ንቅሳት እየፈገፈገ ያስለቅቃል። ክሬቨን 864 ሆኖ ወደ እስር ቤት የገባው በዘዴ ጠላቶቹን አንድ ባንድ ለማጥፋት እንዲረዳው ነበር። ከ16 ዓመታት በፊት ክሬቨን በሙሉ ስሙ ሰርጌይ ክሮቫኖቭ በመባል ይታወቅ ነበር። አንድ ቀንም በእናት ከሚገናኘው ታናሽ ወንድሙ ዲሚትሪ ጋር ኒውዮርክ የሚገኘው ቅዱስ ሚካኤል ትምህርት ቤታቸው ደጃፍ ላይ ቆመው የአባታቸውን መምጣት ይጠባበቃሉ። አባታቸው ኒኮላይ በተረባበሸ ስሜት ውስጥ ሆኖ ከሹፌሩ ጋር መጥቶ ልጆቹን ይወስዳቸዋል። በመንገዳቸው ላይም አሳዛኙን ዜና እናታቸው አርፋለች ሲል ያረዳቸዋል። በጉዳዩ ላይ እንዲወያዩበት ከቶ አይፈቅድም ነበርና ልጆቹ በሐዘን ልባቸው ይሰበራል። አባትየውም የልጆቹን ሐዘን ቀለል ለማድረግ አስቦ ሰሜን ታንዛኒያ ውስጥ ወደሚገኘው ፓርክ ለአደን ይወስዳቸዋል። ከዚያም ሐዘን ውስጥ በመቆየት ራሳቸውን ከሚጎዱ እንደምንም ብለው ጠንክረው አስከፊውን ወቅት ማለፍ እንዳለባቸው ይነግራቸዋል። በተመሳሳይ ጊዜ ካሊፕሶ የተባለች አንዲት ልጅ እዛው ፓርክ ውስጥ ከአያቷ ጋር ተቀምጣ ጊዜ ታሳልፋለች። አያትየው በርከት ያሉ የጥንቆላ ካርታዎችን ትይዝና ወደ ካሊፕሶ እያስጠጋች በአግባቡና በአመኔታ ለሚመርጥ ሰው ብቻ ወደፊት ሊያጋጥሙት የሚችሉትን ክስተቶች ለመተንበይ እንደሚያስችላት ትገልጻለች። በተጨማሪም እሷን በጥንቃቄ 3 ካርድ ብቻ እንድትመርጥ ትነግራታለች። በዚህ መሰረትም ካሊፕሶ ከመረጠቻቸው ካርዶች ውስጥ አንዱ በቅርብ የሚከሰትን አደጋ አመላካች ካርድ ሲሆን፣ ሌላኛው ደግሞ የጠንካራ ማስጠንቀቂያ ካርድ ነበር። የመጨረሻው ካርድ በበኩሉ በአነስተኛ ጠርሙስ የተሞላ መስተፋቅር ማስተላለፍ የሚያስችል ጠቋሚ ነበር። አያትየውም ከጥንት ጀምሮ ግልጋሎት ላይ ሲውል የነበረን አነስተኛ በፈሳሽ የተሞላ ጠርሙስ እየሰጠቻት ጊዜው ሲደርስ ጥቅሙ እንደሚገባት ጠቆም ታደርጋታለች። ኒኮላይ ልጆቹ እንዲያድኑ ባደረጋቸው መሰረት አባትየው ክሬቨን የጣለው የዱር እንስሳ ጋር ጠጋ ብሎ ሞት ለማንም ቢሆን አይቀሬ መሆኑን እየነገረው ፍርሃት የሚባልን ነገር ከውስጡ ማስወጣት እንዳለበት ይነግረዋል። በዚህ ጊዜ ራቅ ብሎ ከጀርባቸው ቆሞ የነበረው ዲሚትሪ በአባቱ ትኩረት በማጣቱ የበታችነት ስሜት እየተሰማው ለወንድሙ ብቻ በሚሰጠው ቅድሚያ በጣም ይናደዳል። አመሻሹ ላይ እነ እሳት ለኩሶ በዙሪያው ይቀመጡና መጨዋወት ይጀምራሉ። አብሯቸው ከነበሩ ሰዎች መካከል አሌክስ የተባለው ልጅ አንድ አለ የተባለ አዳኝ እንኳን አልበገር ስላለው ታሪካዊ አንበሳ ያወጋቸዋል። ኒኮላይ ግን የአሌክስን ወሬ አፈ ታሪክ ነው ሲል ያጣጥልና እንደዚህ የሚወራላቸውን እንስሳት የሚሰዋ ራሱ ታሪካዊ ጀግና ተብሎ እንደሚሰየም ይናገራል። በማግስቱም አሌክስ ለኒኮላይ አንድ ቢዝነስ ሐሳብ ሲያቀርብለት ኒኮላይ ግን ከተዋጣለት የቢዝነስ ሰው ጋር ብቻ እንደሚሰራ በመንገድ ጥያቄውን ውድቅ ያደርግበታል። አሌክስም በንዴት ይሞላና ከሩቅ ሆኖ ኒኮላይ ልጆቹን አደን ሲያስተምራቸው መመልከቱን ይቀጥላል። ካፍታ በኋላም ወንድማማቾቹ ብቻቸውን ጫካ ውስጥ የሚያድኑት እንስሳ በመጠባበቅ ላይ ሳሉ ያ የተወራለት አንበሳ ከፊታቸው ከተፍ ይላል። ክሬቨን ወንድሙን ከኋላው ሸሸግ አድርጎ አንበሳውን ለመጋፈጥ እየተመቻቸ ሳለ ድንገት አባታቸው ከሩቅ ሆኖ አንበሳው ላይ ይተኩስበታል። አንበሳው ግን ከመቀጽበት ይመጣና የክሬቨን አናት ላይ ይወጣበታል። በዚህ ጊዜም አባትየው በተደጋጋሚ አንበሳው ላይ መተኮሱን ይቀጥልና ክፉኛ ይጎዳዋል። ሆኖም ግን አንበሳው ክሬቨንን እንዳንጠለጠለው ወዲያው ይዞት ወደ ጫካው ይመለሳል። ካሊፕሶ በበኩሏ ተቀምጣ በነበረችበት ቦታ ላይ ሆና በአካባቢዋ ላይ የሆነ አደጋ እየተከሰተ እንዳለ ትረዳና ቀስ እያለች ወደ ጫካው ትጠጋለች። አንበሳውም ልክ እንዳያት አንጠልጥሎት የነበረውን ክሬቨንን መሬት ይጥለውና ወዲያው ይሰወራል። ቁስሉ ላይ የአንበሳው ደም ሲንጠባጠብ አይታ ነበርና ካሊፕሶ እየሮጠች አጠገቡ ደርሳ አያቷ የሰጠቻትን በጠርሙስ የተቀመመ ፈሳሽ ቁስሉ ላይ ጠብ ታደርግለታለች።
ከዚያም አጠገቧ አንድ የጥንቆላውን ካርታ ታስቀምጥና እርዳታ ጠርታለት ለሕክምና እንዲሄድ ታደርጋለች። ክሬቨን ወደ ሆስፒታል ሲደርስ በተደረገለት ምርመራ መሰረት ሕይወቱ እንዳለፈ ይረጋገጥና ሐኪሞቹ ያረፈበትን ሰዓት ይናገራሉ። ነገር ግን ተአምራዊ በሆነ መልኩ ከ3 ደቂቃዎች በኋላ ክሬቨን ዳግም ነፍስ ይዘራል። ሐኪሞቹ አጠገቡ የነበረውን ለየት ያለ ካርታ እየመለሱለት ከሞት በመንቃቱ ግራ የሆነ የድንጋጤ ስሜት ይሰማቸዋል። ካፍታ በኋላም አባቱና ወንድሙ ወደ ሆስፒታል ይደርሳሉ። ነገር ግን ኒኮላይ ማንም ባልጠበቀው መልኩ ገና ከመድረሱ የልጁን ደህንነት ከመጠየቅ ይልቅ በአደን ወቅት አንበሳውን ለመግደል ለምን እንዳንገራገረ ይጠይቀዋል። ቀጠለናም ልጁ የሚያስፈልገው ማንኛውንም አይነት እርዳታ ችላ በማለት ልጄን ወደ ቤት ለመውሰድ ነው የመጣሁት ሲል ቁርጥ ያለ አቋሙን ለሐኪሙ ያሳውቃታል። ለንደን ወደሚገኘው መኖሪያ ቤታቸው ከሄዱ በኋላ ክሬቨን በርከት ያሉ ከእናቱ የተላኩለትን ደብዳቤዎች ያገኛል። በደብዳቤዎቹ ላይም እናቱ ሌላ ሀገር ሄዳ ለመኖር የተገደደችው በአባቱ ክፋት የተነሳ እንደሆነ እየጠቀሰች ምን ያህል እንደተጎዳች በግልጽ አስፍራ ነበር። ክሬቨን ይህንን ሲያነብ ልቡ በሐዘን ተውጦ ለአባቱ የነበረው ጥላቻ ይባሱኑ ይጨምራል። ከቆይታ በኋላም ክሬቨን ወደ ወንድሙ ዘንድ ሲሄድ ዲሚትሪ በቤት ውስጥ የተከሰተውን እንግዳ ስሜት ቀለል ለማድረግ አስቦ የአባታቸውን ንግግር በማስመሰል ወንድሙን ያዋራው ጀመር። ለጥቂት በሱ የተነሳ ሞቶ እንደነበር እየቀለደ ይናገራል። ቀጠለናም አባታቸው አንበሳውን ለማደን በወጡበት ጊዜ ክሬቨን ባሳየው የማንገራገር ስሜት ምን ያህል እንደተናደደ በዝርዝር ያሳውቀዋል። ኒኮላይ በበኩሉ ፍራቻ ልጁ ክሬቨን ከእናቱ የወረሰው ድክመት ነው ብሎ ያመን ስለነበር የአስተሳሰቡን ልጁን አጠገቡ አድርጎ በማጠንከር ለማሻሻል እየሰራ ነበር። ኒኮላይ ዓላማው ክሬቨንን አብሮት አድርጎ ቢዝነሱን ሊያወርሰው ነበርና ዲሚትሪ መልሶ ኒውዮርክ ወደሚገኘው ትምህርት ቤት ይወስደዋል። ክሬቨንን ለማበርታት አስቦም የገደለውን አንበሳ ጭንቅላት እንደ ስጦታ ያበረክትለታል። ልጁ ግን በንዴት በግኖ አባቱ ላይ የጮኸ አንተን ነበር መግደል የነበረብኝ ይልና ጥሎት ይወጣል። ካፍታ በኋላ ክሬቨን ክፍል ውስጥ እያለ ወንድሙ ከውጭ እየጠራው ይጠጋው ጀመር። ነገር ግን ክሬቨን ተበሳጭቶ በሩን ይዘጋበትና ትኩረቱን በመስኮቱ በኩል ወደ ነበረው ቁራ ያደርጋል። ከወትሮ በተለየ መልኩም ክሬቨን ራሱ ላይ የባህሪ ለውጥ መመልከት ይጀምራል። ቁጡና ንዴቱን መቆጣጠር እያቃተው መሆኑንም ይገነዘባል። ከዛም የሆነ ኃይል ሰውነቱን ይቆጣጠረውና ፓስፖርቱን፣ የጥንቆላ ካርታውንና በአነስተኛ ጠርሙስ ተቀምጣ የነበረችውን ፈሳሽ ነገር ይዞ አመሻሹ ላይ ለመጥፋት ይሞክራል። ከጣራው ላይ ለመዝለል ሲሞክር አንሸራቶት ወደ መሬት ቢንዘገዘግም ውስጡ በነበረው ኃይል የተነሳ ግን ምንም አይነት ጉዳት ሳይደርስበት ያርፋል። ከዛም ወንድሙ ዲሚትሪ ጋር ይሄድና ይቅርታ ጠይቆት እቅዱን በዝርዝር ይነግረዋል። እናታቸው ሩሲያ ውስጥ ከኒኮላይ እውቅና ውጭ ትመራው ወደ ነበረው ሚስጥራዊ ገዳም የመሄድን ሐሳብ ያሳውቀዋል። ወዲያውኑ መርከብ ይዝና ጉዞውን ወደ ሩሲያ ያደርጋል። ወደ መዳረሻው ከደረሰ በኋላ ግን እነዚህ አዳዲስ ልዩ ኃይሎቹ በይፋ መገለጥ ይጀምራሉ። ጆሮዎቹን ከርቀት የነበረን ድምጹን ለመስማት ይጀምራሉ። ካፍታ በኋላም በርካታ ጎሾች ከፊት ለፊቱ በሩጫ ይመጣሉ። ክሬቨን የሚያደርገው ጠፍቶ ጭንቅላቱን በፍርሃት ይዞ ጎንበስ ሲል አንድ ጎሽ ነጠል ብሎ ከፊት ለፊቱ በመቆም ከአደጋ ይጠብቀዋል። ሌሎቹ ጎሾች ምንም ሳይነኩት ሩጫቸውን ቀጥለው እንዲያልፉት ያደርግና እሱም በስተመጨረሻ ተቀላቅሎ ይሰወራል። ክሬቨን የሆነ ለየት ያለ ክስተት በላዩ ላይ እየተፈጠረ እንደሆነም እርግጠኛ ይሆናል። በስተመጨረሻም ክሬቨን እናቱ ተወደው ወደ ነበረው የተቀደሰ ስፍራ ይደርሳል። ሕፃን እያሉም ከዲሚትሪ ጋር ስማቸውን ያሰፈሩበትን ዛፍ ጭምር ያገኛል። ነገር ግን የቦታውን መበለሻሸት ሲመለከት በጣም ሐዘን ይሰማዋል። ክሬቨን አረፍ ብሎ ሳለ ግን አስከፊው አባቱ ቁጣና ድርጊት ከእናቱ አሳዛኝ ሮሮ ጋር ተደምሮ በምናቡ ይመላለስበታል። ይህ የተደበላለቀ ስሜትም ውስጡ የነበረውን የአዳኝነት ስሜት ይቀሳቅሰውና በዙሪያው የሚገኙትን እንስሳት እንዲያሳድዳቸው ያደርገዋል። ሆኖም ግን በኃይል እየሮጠና አየር ላይ የተንሳፈፈ የዱር እንስሳውን መያዝ ይሳነዋል። ከጥቂት ቆይታ በኋላም ክሬቨን ልዩ የሆነውን ከሩቅ የማየት ችሎታውን ይጠቀምና ቀንዱን ፍለጋ ጎሽ እየገደሉ የነበሩ ሰዎችን ያስተውላል። ወዲያውኑም በብርሃን ፍጥነት እየተምዘገዘገ አጠገባቸው ይደርስና አንድ በአንድ ሰዎቹን ገድሎ እቅዳቸውን ያከሽፍባቸዋል። እንስሳቶቹም ላይ ዳግመኛ ምንም አይነት ጉዳት እንዳይደርስ ለማድረግ መስራት ይጀምራል። የክሬቨን ማንነትም እስከ ወዲያኛው ድረስ በተለየ መልኩ ይቀየራል። ከዓመታት በኋላም ክሬቨን ያሳለፋቸውን ጊዜያት መለስ ብሎ ማሳለፍ ይጀምራል። ታንዛኒያ ውስጥ የአንበሳ ካጠቃው ወዲህ ውስጡ የማይሽር ጠባሳ እንደተቀመጠ መርሳት ይሳነዋል። በወቅቱ በሙስና የተሞላውን የአባቱን ቢዝነስ ለመቀላቀል ፈቃደኛ አልነበረምና ከቤተሰቡ ተነጥሎ ወጥቶ ወንጀለኞችን እያደነ በመዳኘት የምስኪኖችን ሕይወት እየታደገ መኖርን ይመርጣል። ሆኖም ግን ከወንድሙ ጋር በቋሚነት መገናኘቱን አላቋረጠም ነበር። የእናታቸው የተቀደሰ ስፍራ ላይም ኑሮውን አጠናክሮ ይመሰርትና የተለያዩ ዕቃዎችንም እያካበተ መምጣት ይጀምራል። ክሬቨን የዱር አራዊትን ግድያ እንደምንም ለማስቆም ጥረቱን ቢቀጥልም አዳኞቹ ግን ጎሾችን እየገደሉ ቀንዳቸውን መውሰዳቸውን ቀጥለው ነበር። አንድ ቀንም በቡድን ላይ አደን የወጡትን ቡድኖች በአሳቻ ቦታ ይይዛቸውና ለምንድነው እንስሳቶቹን ለቀንዳቸው ብቻ ስትሉ የምትገድሏቸው ሲል ይጠይቃቸዋል። እነሱም እየተሳለቁ በሰጡት መልስ ክሬቨን ሰዎቹ ምን ያህል ስግብግቦች እንደሆኑ እንዲረዳ ይረዳዋል። ስለሆነም አፍታም ሳይቆይ አንድ ባንድ አሰቃቂ በሆነ ሁኔታ ሁሉንም ይገላቸዋል። አንደኛው አዳኝ ብቻ እንደምንም ብሎ በመኪናው ፈርጥጦ ያመልጣል። ነገር ግን ክሬቨን ቀደም ብሎ የመኪናውን ታርጋ በውስጡ ይመዘግባል። በመቀጠልም ያመለጠው አዳኞቹ አለቃ ለንደን የሚገኘው የአለቃው ታግላንድ ቢሮ ይገባና እቃውን በተገቢው ሰዓት ባለማድረሱ ይቅርታ ይጠይቀዋል። ሆኖም ግን እግሩ ስር የነበረውን የሚያጣበቅ ደም መሳይ ፈሳሽ ሲመለከት ሰውየው በፍርሃት ይዋጣል። አለቃው መስሎ ጀርባውን ሰጥቶ ተቀምጦ የነበረው ክሬቨንም ከነጠመንጃው ተነስቶ ሰውየውን በተለያዩ ጥያቄዎች አፋጥጠው ጀመር።
ክሬቨን ኮስተር ብሎ ማወቅ የሚፈልገው ነገር በሙሉ ከጠየቀው በኋላ ያለማንገራገር ተኩሶ ይገለዋል። በቦታው የነበሩትን በሙሉ አንድም ሳያስቀር ገድሏቸው አሁን ስራዬን ጨርሻለሁ ይልና የዝርዝሩ መጨረሻ ላይ የጻፈውን ወንጀለኛ ስም ሰርዞ ተነስቶ ይወጣል። ዝናባማ በነበረው የሳማንታ ቀብር ዕለት በርካታ ሀዘንተኞች ሀዘናቸውን ለመግለጽ በቦታው ተገኝተው ነበር። ጠበቃ የሆነችው ካሊፕሶም በጣም የምትወዳት አስተማሪዋ በሴንቾሪ የተነሳ በአሰቃቂ ሁኔታ መገደሏን ሀዘን በተሞላ አንደበት ለታዳሚው አስታውሳ ለሟች የነበራትን ከልብ የመነጨ ክብርና ፍቅር ጮክ ብላ ትናገራለች። ከሀዘንተኞቹ መሃልም ታዲያ ክሬቨን በርቀት ሆኖ እያንዳንዷን የካሊፕሶን ንግግር ያዳምጣል። ከፕሮግራሙ ማለቅ በኋላ ጠጋ ብሎ ሊያዋራት ሲሞክር እሷ ግን ሳታስታውሰው ትቀራለች። ወዲያው ግን በእጁ ይዞት የነበረውን የአያቷን የጠንቆላ ካርታ ስትመለከት ልጅ እያለች ታንዛኒያ ውስጥ ያዳነችው ሰው እንደሆነ ይታወሳታል። እሱም ንግግሩን በመጀመር ከዛ ቀን ጀምሮ በድብቅ ሲከታተላት እንደቆየና ለአያቷም ቢሆን ሴንቾሪን በመግደል ተገቢውን በቀል እንደፈጸመ ይነግራታል። ካሊፕሶ ብትደነግጥም በሌላ በኩል ግን ውስጧ እረፍት ይሰማዋል። ግድያ እውነት መሆኑንም ቤቷ ገብታ ዜና በማየት ታረጋግጣለች። በማግስቱም ተቀጣጥረው ይገናኙና ካሊፕሶ ኮስተር ብላ ህጋዊ ባልሆነ መልኩ እየዞረ ለምን ወንጀለኞችን እንደሚገድል ትጠይቀዋለች። እሱም ኮስተር ብሎ ከዓመታት በፊት ህይወቱን ስላተረፈችለት ምስጋናውን መግለጫ ብቸኛ መንገዱ ያ እንደነበር ይመልስላታል። በመቀጠልም ካሊፕሶ በሴንቾሪ ሞት በውስጧ የተሰማትን ደስ የሚል የረፍት ስሜት ለክሬቨን ታሳውቀዋለች። በርካታ ነገሮችን መወያየት ሲቀጥሉ ካሊፕሶ በስተመጨረሻ አዳኙ በመባል የሚታወቀው ሰው ክሬቨን ራሱ እንደሆነ ይገባታል። እሱም ወደፊት ለመግደል ያሰባቸውን በርካታ የወንጀለኞች ስም ዝርዝር ይነግራትና እየተባበሩ ለዓላማቸው እንዲሰሩ ሐሳብ ያቀርብላታል። ካሊፕሶ ጠንቀቅ ብላ የሆነ ቦታ ላይ መገናኘታቸው እንደማይቀር ገምታ በደንብ እንደምታስብበት ትነግረዋለች። በሌላ በኩል አሌክሲ ቤት ውስጥ ከታማኙ ውሻው ራጅ ጋር እየተዘዋወረ እየተጨዋወተ ሳለ ረዳቱ ይመጣና የሴንቾሪን መገደል በቴሌቪዥን እንደሰማ ይነግረዋል። አሌክሲ ያሾፈ የትኛው አዳኝ እንደገደለው ሲጠይቅ ይቆይና ወዲያው ግን መለስ ብሎ ምናልባትም ቀጣይ ተረኛ እሱ ሊሆን እንደሚችል ሲታሰበው በፍርሃት ይዋጣል። በመቀጠልም አሌክሲ በቀላሉ ላለመገኘት ወስኖ የሴንቾሪ ቡድኖች ጋር ይሄድና ታማኝነታቸውን ለራሱ ማድረግ ይችል እንደሆነ ለመጠየቅ ይወስናል። የሩሲያ ጉልቤዎቹ ግን በንግግር እየተሳለቁ አሹፈውበት ራይኖ የሚል አስቂኝ ቅጽል ስም ያወጡለታል። አሌክሲ በጣም ቢበሳጭም ተስፋ ባለመቁረጥ ግን ጥንካሬው ለማሳየት መዘገጃጀት ይጀምራል። በዚህ ጊዜም አንደኛው ጉልቤ ከመቀስበት ይተኩስና መሬት ላይ ይጥለዋል። በዚህ ጊዜም አሌክሲ ለራሱም ተአምራዊ በሆነ መልኩ ብድግ ይልና ጥይቶቹን አንድ በአንድ እንደ ድንጋይ ከደረቀ ሰውነት ውስጥ ማውጣት ይጀምራል። ከዚያም ቀደም ብሎ በየቦታቸው በስውር አስቀምጧቸው በነበሩት ተኳሾች ታግዞ ጉልቤዎቹን በሙሉ እየገደለ ይዘረራቸዋል። በስተመጨረሻ ሁለቱን ብቻ ያስቀርና ከናንተ መሃል ከኔ ጋር በህብረት ለመስራት ፈቃደኛ የሆነው ማን ነው ሲል ይጠይቃቸዋል። ድንጋይ የመሰለው ሰውነቱም በፀሐይ ብርሃን አማካኝነት ሲያብረቀረቅ ጎንበስ ብሎ ይመለከታል። በዚህ ጊዜም አንደኛው ጉልቤ ተቀናቃኙ የሆነውን መላጣ ጉልቤ ተኩሶ ይገለዋል። በሌላ በኩል ዲሚትሪ በጣም እውቅናን ያተረፈ መጠጥ ቤት ውስጥ ፒያኖ እየተጫወተ የተለያዩ ዘፋኞችን ድምጽ በማስመሰል እየዘፈነ ታዳሚዎቹን ያዝናናቸዋል። በመቀጠልም አባቱ ኒኮላይ ሳይነግረው በድንገት መጠጥ ቤት ውስጥ ይመጣል። በዚህ ጊዜም ዲሚትሪ አባቱ የሚወደውን የቶን ቤኔት ሙዚቃ መጫወት ይጀምራል። አባትየውም ደስ ብሎት አጠገቡ ለነበረው እንግዳ የቶን ቤኔት ሙዚቃ እንደሚወድ ያውቃል ሲል በኩራት ይናገራል። ኒኮላይ የሴንቾሪን ሞት ተከትሎ በውስጡ የነበረው ፍርሃት እየጨመረ መጥቶ ነበርና የሴንቾሪን ቀሪ አባላት መልምሎ የራሱ ለማድረግና ኃይሉን ለማጠናከር ያቅዳል። ነገር ግን አሌክሲ ቀድሞት ስለነበር በርካታ ነፍሰ ገዳዮችን አስልኮ ሊገድለው ሙከራ ያደርጋል። ሆኖም ግን ወደር የለሽ ተደባዳቢ ኒኮላይ በሚያስገርም ሁኔታ ሁሉንም ይገላቸውና እቅዱን ያከሽፍበታል። ከጥሉ መገባደድ በኋላም ዲሚትሪ በፍርሃት ተውጦ ፒያኖ ስር ተደብቆ እንደሚገኝ ያስተውላል። ከዚያም በንዴት ጉትቶ ያወጣውና እኔ የምፈልገው ደፋር ወንድ ልጅ እንጂ አንተ አይነት ቦቅቧቃ አይደለም ይለዋል። በቆመበት እየገፈተረ ብዙ አሳዛኝ ንግግሮችን ከተናገረው በኋላም ጥሎት ይወጣል። ዲሚትሪ ጥላቸው የባሱኑ ቢጨምርም ምንም ማድረግ ባለመቻሉ በዝምታ ቆሞ የሚሆነውን እየተጋፈጠ ነበር። ራይኖ ኒኮላይን ለመግደል ያደረገው ሙከራ በመክሸፉ ተበሳጭቶ ጠንከር ባለ እቅድ ለመመለስ ይወስናል። በመቀጠልም አንድ ከስሩ የሚሰራ ልጅ ይጠጋውና እውነተኛው የክሬቨን ማንነት ሰርጌይ ክሮቫኖቭ እንደሆነ የሚገልጽ ወሳኝ መረጃ የያዘ ፍላሽ ይሰጠዋል። በዚህ ጊዜ ራይኖ ተደስቶ ያንን መረጃ ተጠቅሞ ጠላቱን በድጋሚ ሊበቀል ይወስናል። ስለሆነም አንድ የሌላ ሀገር ዜጋ የሆነ ስሙ ገናና የሆነና በብዙዎች ዘንድ የማይታወቅ ነፍሰ ገዳይ ይቀጥርና ክሬቨንን እንዲያድነው ያደርጋል። ይህ አዳኝም አደኑን በአንድ ወቅት ክሬቨን የነበረበት ወህኒ ቤት ሄዶ ይጀምራል። አጎንብሶ መሬት ያገኘውን ቁስ እየተመለከተ ሳለም አንድ ጠባቂ ይመጣና ምን እያደረገ እንደሆነ ሽጉጡን ደቅኖ ይጠይቀዋል። ከዚያም አዳኙ በዝግታ ተነስቶ አስፈሪ በሆነ እይታ ጠባቂውን አፍዝዞ ሽጉጡን ተኩሶ ይጥለዋል። ከዚያም እንገናኛለን ብሎ መንገዱን ይቀጥላል። በሌላ በኩል ክሬቨን ከሰዎች እይታ ሰወር ባለው የዲሚትሪ ትልቅ ሕንፃ በጀርባ በኩል እየተወጣጣ ወደ ውስጥ ይገባና ወንድሙን በድንገት ሰርፕራይዝ ያደርገዋል። ዲሚትሪም በወንድሙ መምጣት ደስ ይሰኛል። ለወትሮ ቡካታ ይወድ የነበረው ዲሚትሪ ብቻውን ሆኖ አነስ ባለ አቀራረብ ልደቱን እያከበረ ነበር። ካፍታ በኋላም ወንድሙ ክሬቨን አለባበሱን ወደሚያምር ሱፍ መቀየር እንዳለበት ነግሮት አንድ ሱፍ አውጥቶ እንዲለብስ ያደርገዋል። ወንድማማቾቹ እየተሳሳቁ ጥሩ ጊዜ ካሳለፉ በኋላ እራት ለመብላት ወደ አንድ ሬስቶራንት ያመራሉ።
ሬስቶራንት ውስጥ እየገቡ ሳሉ ግን ክሬቨን ባጠገቡ እያለፈ የነበረ አንድ ሰውዬ ላይ ለየት ያለ ሴት ሽቶ በማሽተቱ ወደ ኋላ ቀረት ይልና ዞሮ ዞሮ ማወቁ አይቀርም በማለት በላዩ ላይ ስላሸተተው የሌላ ሴት ሽቶ ጠቆም አድርጓቸው ይሄዳል። ከሰውየው ጋር አብራ የነበረችው ልጅም ተበሳጭታ በጥፊ ትለዋለች። በመቀጠልም ወንድማማቾቹ እየበሉና እየተጫወቱ ማምሻታቸውን ይቀጥላሉ። ዲሚትሪ ስሜታዊ ሆነና በአባቱ እየደረሰበት ስለነበረው አስከፊ ጭቆና ዝርዝር አድርጎ ለወንድሙ ይነግረዋል። ክሬቨንም በጥሞና ከሰማው በኋላ አንተ ለሱ ስትል ለምንድነው ያልሆንከውን ሰው ለመሆን የምትሞክረው ይለዋል። ዲሚትሪን በመናደድ እንዲያከብረኝ ስለምፈልግ ነው በማለት ይናገራል። በዚህ ጊዜም ክሬቨን ወንድሙ ራሱን ሲሆን ብቻ ጠንካራ እየሆነ እንደሚመጣ በደንብ አድርጎ ይመክረዋል። ዲሚትሪም በወንድሙ ምክር በጣም ደስ ይሰኛል። ከጥቂት ቆይታ በኋላ ኒኮላይ ሳይጠራ አንድ ወይን ይዞ የልደት ፕሮግራሙ ላይ ይቀላቀላል። ሶስቱም ተቀምጠው ወይናቸውን እየጠጡና እየተያዩ መጫወት ይጀምራሉ። ምንም እንኳን በመሃላቸው የነበረው ዋነኛው የጥላቸው መንስኤ እንደነበረ ቢሆንም ኒኮላይ ተረጋግቶ አብራቸው መጠጣቱን ይቀጥላል። እራታቸው ከተጠናቀቀ በኋላም ክሬቨን የሰከረ ወንድሙን ቤት ወስዶ መኝታው ላይ ያሳርፈዋል። በመቀጠልም ዲሚትሪ ወንድሙ ላለፉት ነገሮች ራሱን መውቀስ እንደሌለበትና ነፃ ሆኖ መኖር እንዳለበት ነገሮች ወዲያው ያሸልባል። ክሬቨን በበኩሉ ሶፋው ላይ ጋደም ለማለት ቢሞክርም እንቅልፍ እምቢ ይለዋል። ስለሆነም በዝግታ ሾልኮ ይወጣና ደጃፉ ላይ ወጥቶ መሬት ላይ በመንጋለል ምሽቱን ያሳልፋል። በማግስቱ ጠዋትም ክሬቨን በኃይል ተሞልቶ ተመልሶ ወደ ዲሚትሪ ቤት ማምራት ይጀምራል። በያዘው ስለት የሊፍቱን በር መክፈቻ ወጋ ያደርግና ማስቆሞት ወደ ውስጥ ይገባል። ውስጥ ከነበረው ተሳፋሪ ጋር ምንም ሳይነጋገሩ ጉዞውን ይቀጥላል። በስተመጨረሻም የዲሚትሪ ቤት ሲደርስ በሩና ቤት ውስጥ የነበሩ በርካታ ዕቃዎች መሰበራቸውን ይመለከታል። ወንድሙም አልጋው ላይ አልነበረም። ሮጦ በመስኮቱ በኩል ሲመለከትም ዲሚትሪን እያገቱት እንደሚገኙ ይረዳል። በመቀጠልም ክሬቨን ኃይሉን ተጠቅሞ ከፎቁ ላይ ተምዘግዝጎ ይወርድና በብርሃን ፍጥነት መኪናውን መከተል ይጀምራል። አጋቾቹ መኪና ውስጥ ራሱን ስቶ ለነበረው ዲሚትሪ ተጨማሪ ማደንዘዣ መድኃኒት ይወጉታል። ክሬቨን እንደምንም ብሎ ይደርስባቸውና መኪናውን ገፍተር አድርጎ አቅጣጫ እንዲቀይር ያደርገዋል። ከዚያም መኪናው ላይ ወጥቶ አብሯቸው መጓዝ ይጀምራል። ወደ ውስጥ ለመግባት ሙከራ ሲያደርግ ግን ካጠገቡ የነበረ ሌላ መኪና ገፍተር አድርጎ መንገድ ዳር ላይ ይጥለዋል። አሁንም ያልተበገረው ክሬቨን ግን በድጋሚ ተነስቶ መኪናው ከዓይኑ እስኪሰወር ድረስ መከተሉን ይቀጥላል። ፊት ለፊቱ በነበረ አንድ ህንጻ ቢከለልም መስታወቱን ሰብሮ በድጋሚ ወደ ውጪ ይወጣል። ሩጫውን ለመግታት በሄሊኮፕተር እየተከተሉት የነበሩትን ሰዎችም በያዘው ብረት ወርውሮ መጥቷቸው ሊከተላቸው ይሞክራል። በስተመጨረሻ ግን ባህር ውስጥ በመግባቱ ሳይሳካለት ይቀራል። ምንም እንኳን ክሬቨን ተጎድቶ የነበረ ቢሆንም ሁኔታውን ችላ ብሎ በቀጥታ ወደ ካሊፕሶ መስሪያ ቤት ያመራል። አለባበሱ ጥርጣሬን የጫረበት ጥበቃም አላስገባም በማለት ደጃፉ ላይ ይዞ ያቆየዋል። በዚህ ጊዜም ካሊፕሶ እንዳጋጣሚ ታየውና ወደ ታች ወርዳ ደንበኛዋ እንደሆነ ገልጻ ይዛው ትገባለች። መስሪያ ቤቷ ሳያሳውቃት መጥቶ ለፈጠረው ውካታ ከተቆጣቸው በኋላ የሚነግራትን ነገር በጥሞና ማዳመጥ ትጀምራለች። ከዚያም የምታውቃቸውን ሰዎች ተጠቅማ ዲሚትሪ መልሳ እንደምታገኝለት አታስብ፣ በእርግጠኛነት እናገኘዋለን ስትል ቃል ትገባለታለች። ክሬቨን በመቀጠል አባቱ ዘንድ ሲሄድ እሱም የዲሚትሪ መታገት እንደሰማ ይረዳል። አጋቾቹም እነ ራይኖ እንደሆኑ በእርግጠኝነት ይነግረዋል። ለማስረጃነት ያህልም የቆረጡትን የልጁን ጣት እንደላኩለት ያሳየዋል። ቀጠለናም ልጁን መልሶ ለመውሰድ በ48 ሰዓታት ውስጥ $20 ሚሊዮን እንደጠየቁት ይናገራል። ነገር ግን ያንን ገንዘብ ለነሱ መክፈል ሌሎች ጠላቶቻቸው በድፍረት እንዲነቋቸው መንገድ እንደሚከፍትላቸው ኒኮላይ ሲናገር ክሬቨን በጣም ተናዶ ወንድሙን እሱ ራሱ እንደሚያድነው በቁራጥነት ይናገራል። ኒኮላይ ወዲያው ነገሩን ወደ ክሬቨን በማዞር እየታገተ እያየው ሊያድነው ባለመቻሉ ተጠያቂው እሱ እንደሆነ ይነግረዋል። በዚህ ጊዜም ክሬቨን ንዴቱን እንደምንም ይቆጣጠርና ጥሎት ይወጣል። በሌላ በኩል ዲሚትሪ ራቅ ያለ ቦታ በአጋቾቹ ተቆልፎበት ነበርና ለማምለጥ ሙከራ ሲያደርግ አንዱ ጠባቂ በያዘው እንጨት ፊቱን መቶ ጣርፎ እንዲቀመጥ ያደርገዋል። ካሊፕሶ ባደረገችው ምርመራ መሰረትም አንዱ መርማሪ ሰራተኛዋ የዲሚትሪ መገኛ አናራ ውስጥ የሚገኝ አንድ ገዳም ውስጥ እንደሆነ ይነግራታል። ነገር ግን ይህ መረጃ በራይኖ አዲሱ ሰላይ ነፍሰ ገዳይ የተቀነባበረ ሴራ መሆኑን ሳታውቅ ትቀራለች። ይህን መረጃ ያቀረበላት መርማሪም በራይኖ ሰላይ አማካኝነት ወዲያው ይገደላል። ካሊፕሶ ያገኘችው መረጃ ወዲያው ለክሬቨን ደውላ ታሳውቀውና አምኗት ስለጠበቃት በጣም ታመሰግነዋለች። ክሬቨንም ሰሜናዊ ቱርክ ውስጥ ወደሚገኘው ገዳም ጥቁር በጥቁር ለብሶ ያመራና በዝግታ እየተንጠላጠለ ውስጥ ገብቶ ጠባቂዎቹን መግደል ይጀምራል። አንዱ ጠባቂም ድንገት የህንፃውን አላርም ይጫንና የሁሉንም ቀልብ ወደ ክሬቨን እንዲሆን ያደርጋል። እሱም አንድ ባንድ ከጠባቂዎቹ ጋር መፋለሙን ይቀጥላል። እየተተኩሱበት የነበሩትን ጥይቶች እንደምንም እያመለጠ ጠላቶቹን እያስወገደ ሳለ ግን ውጭ ላይ በተጠንቀቅ ሲጠብቁት የነበሩት የራይኖ ሰራተኞች ከባድ ሚሳኤሎችን በመተኮስ ህንፃውን ያጋዩት ጀመሩ። ክሬቨን አንቆ ይዞት የነበረውን ጠባቂ መረጃ ላይ ያወጣጣው ቢሞክርም ሳይሳካለት ይቀራል። ተመልሶ እንደሚመጣም ለራሱ ቃል ይገባል። የራይኖ አደገኛ ሰላይ ህንፃ ውስጥ ይገባና ሁኔታውን ለመመርመር ቦታው ላይ የተገኙትን ፖሊሶች ከዓይኑ በሚወጣው ልዩ የማደናበር ችሎታ ተጠቅመው የተለያዩ ውሸት ማስረጃዎችን መትከል ይጀምራል። ራይኖ ዲሚትሪን ቢሮ ድረስ ያስጠራውና ዓላማው እሱን ሳይሆን ወንድሙ ክሬቨንን ማገት እንደነበር አንተ እጅ ውስጥ የወደቅከው በስህተት ነው በማለት ያሳውቀዋል። ቀጠለናም ወንድማማቾቹን እርስ በርስ ለማጣላት አስቦ የክሬቨንን እውነተኛ ማንነት ሰርጌይ ክሮቫኖቭ እንደሚባልና በውስጡም ልዩ ኃይል እንዳለው የሚያሳየውን ቪዲዮ ከፍቶ ያሳየዋል። በመቀጠልም ዲሚትሪ ወንድሜ ክሬቨን ያ ታዋቂው አዳኝ ነው እያልከኝ ነው ወይ ሲል ይጠይቀዋል።
ራይኖ በርካታ ነገሮችን እየተናገረ ሊያሳምነው ቢሞክርም ዲሚትሪ ግን ኮስተር ብሎ ወንድሙ ላይ የነበረውን አመኔታ ሳይሽር ይቀራል። በመቀጠልም ራይኖ እንደምንም ብሎ ክሬቨን ሳይቀድመው በድጋሚ ሊያጠቃው ይወስናል። በሌላ በኩል ክሬቨን ከደረሰበት ጥቃት ያገግምና ወዲያው ለካሊፕሶ ደውሎ የተሰጣት መረጃ ወጥመድ እንደነበር ነግሯት በአስቸኳይ ያለችበትን ቦታ እንድትቀይር ያስጠነቅቃታል። ካሊፕሶም የሁኔታውን አደገኛነት በማጤኗ ወዲያው ዕቃዎቿን ሰብስባ ራቅ ወዳለ ስፍራ ታመራለች። ራይኖ በበኩሉ ዲሚትሪን ቀስ አድርጎ እያታለለ አመኔታውን ለማግኘት መጣጣሩን ይቀጥላል። በመቀጠልም ራይኖ በዲሚትሪ አባት ጭቆና የተሞላበት አገዛዝ ምክንያት የደረሰበትን አስከፊ ነገሮች አንድ በአንድ አጫውተውና የአባትህን ሙሉ ግዛት ለመቆጣጠር እፈልጋለሁ፣ ያንን ዓላማዬን ሳሳካ ደግሞ አንተም ከጎኔ ሆነ አብረን እንድንሰራ እፈልጋለሁ ይለዋል። በንግግሩ ጠንከር ያለ አመኔታን ዲሚትሪ ላይ ለመጫር ይወስንና ወገቡ ላይ የሚያስረውን ብረት ፈቶ ሰውነቱ በሙሉ ወደ አስፈሪ ገጽታነት ሲለወጥ ያሳየዋል። እንደዛ የሆነውም አስጨናቂ በነበር አንድ የሕክምና ሙከራ አማካኝነት እንደሆነ ይነግረዋል። በተጨማሪም ወደ ሰውነት ገጽታው ለመመለስ የሚረዳውን ሁሌ ይዞት የሚዞረውን በቦርሳ ያለ ፈሳሽ ምግብ ያሳየዋል። ይህን ሁሉ ነግሮት ራሱ ዲሚትሪ ከሱ ጋር በመሆን ቤተሰቡን ለመክዳት ፈቃደኛ እንዳልሆነ ሲመለከት ራይኖ በንዴት ጦፎ ሽጉጡን ይደቅንበታል። ካፍታ በኋላም የራይኖ ሰላይ በድጋሚ በሰዎች ሳይታይ የማለፍ ኃይሉን ይጠቀምና ራይኖን ይቀላቀለዋል። ራይኖ ክህሎቱን ሲመለከት በጣም ቢደመምም ነገር ግን አለቃው መሆኑን በግልጽ የማሳየት ፍላጎቱ በውስጡ ያድራል። ክሬቨን እና ካሊፕሶ በጊዜያዊነት ለመደበቅ ጫካ ውስጥ ወደሚገኘው የክሬቨን መኖሪያ ያመራሉ። ዙሪያ ገባውን በጥንቃቄ እየቃኙ ሳሉ ግን ብዙም ሳይቆይ አንድ አቦ ሸማኔ ከየት መጣ ሳይባል ከጫካ ውስጥ ወጥቶ ክሬቨን አናት ላይ ይወጣና ይታገለው ጀመር። ክሬቨን ግን ምንም ሳይደናገጥ ተመሳሳይ በሆነ ኃይል አቦ ሸማኔውን ይታገለው ጀመር። ይህን እየተመለከተች የነበረችው ካሊፕሶም በጣም ተደንቃ የክሬቨን እውነተኛና የመጨረሻ ኃይል ምን ድረስ እንደሆነ ማሰብ ትጀምራለች። በሌላ በኩል ሰላዩ ከራይኖ ጋር ተቀምጦ ሳለ እሱ በግሉ ክሬቨን ላይ ስለነበረው የበቀል ስሜት ይናገር ጀመር። የባለውለታው ሲንቾሪን ሞት መበቀል እንደሚፈልግም ይነግረዋል። ወደ እነ ካሊፕሶ ስንመለስ የክሬቨን ቤት ውስጥ የነበሩትን ልዩ ልዩ ቁሶችና መሳሪያዎች እያነሳች በመገረም ትመለከታቸው ጀመር። ወዲያውኑም ልጅ ሳለች የነበራት የራሷ ትዝታ ይታወሳታል። ክሬቨንም የሱን ሕይወት የታደገውን መድኃኒት መልሶ ለመስራት እየጣረ እንዳለ ይነግራትና የምታውቀውን ነገር እንድታጋራው ይጠይቃታል። እሷ ግን ያ መድኃኒት ክሬቨን ላይ ያመጣውን ለውጥ በማየቷ ከጥቅሙ ጉዳቱ እንደሞላ በመናገር የቤተሰቦቿን ሚስጥር ላለማጋራት ትወስናለች። ክሬቨንም የተወሰነ ተጨማሪ መድኃኒት ካለሽ አትሰጪኝም ሲል ይጠይቃታል። ካሊፕሶ ግን አይሆንም ስትል እምቢ ትለዋለች። ካሊፕሶ በረዳቶቹ አማካኝነት ስለ እነ ራይኖ እንቅስቃሴና መገኛ አዳዲስ መረጃዎችን ታገኛለች። ራይኖና ሰላዩ በበኩላቸው ለዓላማቸው መሳካት አብረው መንገድ ላይ ነበሩና ሰላዩ የክሬቨንን እይታ ብዥ ለማድረግ እንዲረዳው የሰራውን ልዩ ፈሳሽ ያሳየዋል። በስተመጨረሻም ራይኖ ነጠል ይልና ለክሬቨን በቀጥታ ደውሎ ከስር የሆነ አብረን ልትሰራ ፈቃደኛ ከሆንክ መጣላት አይጠበቅብንም ሲል ሐሳብ ያቀርብለታል። ክሬቨንም ያለማንገራገር ከወንጀለኞች ጋር ህብረት እንደሌለው ገልጾ ስልኩን ይዘጋበታል። ራይኖን በመልሶ ተበሳጭቶ በስሩ የነበሩትን ነፍሰ ገዳዮች አዘጋጅቶ አንድም ቦታ ሳያስቀሩ ክሬቨንን እንዲፈልጉትና ላገኘውም ሰው ልዩ የሆነ ሽልማት እንደሚሰጥ ያውጃል። የማይቀርለት ጥቃት እየጠበቀው እንደሆነ የገመተው ክሬቨንም ቤት ውስጥ የሚገኙትን የተለያዩ መሳሪያዎች በመያዝ ለጦርነቱ ራሱን ያዘጋጃል። ጫካ ውስጥም በርካታ ወጥመዶችን በብልሃት ያስቀምጣል። የራይኖ ሰዎች ቦታው ላይ ሲደርሱ ክሬቨን በጠበቀው መልኩ ወጥመድ ውስጥ ይገባሉ። የዱር እንስሳቱ ጭምር እየመጡ እያጠቋቸው ነበርና ክሬቨን በቀላሉ ይሰዋቸው ጀመር። ዲሚትሪ በበኩሉ ያንን ግርግር ተጠቅሞ ለመጥፋት ሩጫ ይጀምራል። ራይኖ አሽከሮቹ በሙሉ ስራቸውን በአግባቡ መከወን እንደተሳናቸው ሲመለከት ወደ ቀጣዩ እቅዱ ያመራና የተደበቀው ክሬቨን ላይ በሄሊኮፕተር ቦምብ እንዲለቀቅበት ያደርጋል። ክሬቨን ወዲያውኑ እየሮጠ ከፍንዳታው ለማምለጥ ይሞክራል። ሰላዩም አጋጣሚውን ተጠቅሞ ድምፅ አልባ ቀስት ይሰነዝርና ክሬቨንን ግራ ያጋባዋል። ቀስት ውስጥ የነበረው ኬሚካልም አፍታም ሳይቆይ መስራት በመጀመሩ ክሬቨን በጣም ይፈራቸው የነበሩ ሸረሪቶች ፊት ለፊቱ መጥተው እላዩ ላይ ሊወጡ ሲሉ አይነት እይታ ይታየው ጀመር። በፍርሃት ተውጦ ለመሸሽ በማሰብም መሬት ወድቆ ወደ ኋላ ማፈግፈግ ይጀምራል። ሰላዩ በበኩሉ እቅዱን ይበልጥ ያጠነክርና በያዘው ሽጉጥ ውስጥ ያስቀመጠውን የተቀመመ መድኃኒት እየተኮሰበት ይባስ ግራ ያጋባዋል። ልክ ክሬቨን መሬት ሲወድቅም ሰላዩ ያሸነፈ ይመስለዋል። በተጨማሪም ለአለቆቹ ክሬቨንን ይዞ ለመሄድ በመቻሉ በውስጡ ደስታ ይሰማዋል። ክሬቨን ግን እንደዛም ሆኖ ተነስቶ መደባደቡን ይቀጥላል። ሆኖም ግን ሰላዩ በድጋሚ በቦክስ መጥቶት መሬት ላይ ይጥለዋል። በጣም በቀላሉ እንዳሸነፈው ሲያይም በራሱ ይደመምና ድሉን ለማጣጣም ምንም እንዳልቀረው እርግጠኛ የሆነ ሳለ ግን ከሩቅ የተወረወረ ቀስት ዓይን ውስጥ በማረፉ በተራው መሬት ላይ ይወድቃል። ነገሩን ከሩቅ ሆና ስትከታተል የነበረችው ካሊፕሶን በስተመጨረሻም ሰላዩን ትጥለውና እየሮጠች ወደ ክሬቨን ተጠግታ ዳግም ነፍሱን ለማዳን ስትል የለኝም ብለው የነበረውን ያንን ልዩ መድኃኒት ታጠጣዋለች። ክሬቨን አፍታም ሳይቆይ ባስ ኃይለኛ ሆኖ በድጋሚ ይነቃል። ቀስ በቀስ ወደ ሙሉ ሰውነቱ ሲነቃም ካጠገቡ ሆና ትጠብቀዋለች። ራይኖ በበኩሉ የክሬቨንን ዳግም መንቃት አላወቀም ነበርና ቀንደኛ ጠላቱ መሞቱን በማወቁ ደስታ ይሰማዋል። ድሉን መኪና ውስጥ ሆኖ እያጣጣመ ሳለም ረዳቱ ዲሚትሪን በድጋሚ ይዞለት ይመጣል። ስለሆነም ቀጣዩ ኢላማውን ኒኮላይን አድርጎ ለዛም ጥሩ መያዣ እንዲሆነው ዲሚትሪን መኪናው ላይ ጭኖ ጉዞ ይጀምራል። ርቀው ከመሄዳቸው በፊት ግን በርካታ ጎሾች ከመቀጽበት ከኋላቸው መምጣት ይጀምራሉ።
በዚህ ጊዜም ራይኖ ራሳቸውን ከአደጋ መጠበቂያ መንገዶችን እንዲያዘጋጁ ለረዳቶቹ ይነግራቸዋል። ጎሾቹም በፍጥነት ወደ መኪናዎቹ ሲሮጡ መሬቱ በኃይል መንቀጥቀጥ ይጀምራል። ይህን ችሎታቸውን ለመጠቀም የወሰነው ክሬቨንም ከጎሾቹ መሃል በመሆን በአዲሱ ኃይሉ ታግዞ እየሮጠ መገስገሱን ይቀጥላል። ጎሾቹ መኪናዎቹን ወረው ወዲያና ወዲህ እያረጉ መንገዳቸውን ያስቷቸው ጀመሩ። ወዲያውኑ ራይኖ ወደ አውራሪስነት ይቀየርና ከክሬቨን ጋር መጋጠም ይጀምራል። አስጨናቂ በሆነ ሁኔታ ሁለቱም በኃይል እየተገፋፉ ፍልሚያውን ይቀጥላሉ። አውራሪሱ ከክሬቨን ይልቅ ረጅምና ግዙፍ ስለነበር ያን የበላይነቱን ተጠቅሞ አንጠልጥሎ ይይዘዋል። ክሬቨንን በብልሃት የተቀናቃኙን ገጽታ ሲያጠና አንዱ ጎን ላይ ስስ ጎን እንዳለ ያስተውላል። ወዲያውኑም እዛ ቦታ ላይ በስለት ይወጋዋል። በዚህ ጊዜም ራይኖ መቆም ተስኖት እየጮኸ መሬት ላይ ይወድቃል። ራይኖ የሞት አፋፍ ላይ ያለ ሁሉም ነገር በኒኮላይ እየተቀነባበረ እንደሆነ ይናገራል። በተጨማሪም ክሬቨንን አንተን መቼም ባላገኘ ደስ ይለኝ ነበር ይለዋል። ቀጠለናም ክሬቨን ወይኒ ቤት ውስጥ እያለ እየተንጠላጠለ ሰውኛ ባልሆነ ኃይል ያሳያቸው የነበሩትን ድርጊቶች ቀርጾ ለእይታ ያወጣው ኒኮላይ ራሱ እንደሆነ በስተመጨረሻም ይነግረዋል። ውስጡ በንዴት ተሞልቶ የነበረው ዲሚትሪ በበኩሉ እያጣጣራ የነበረውን ራይኖ ለመግደል ሽጉጥ ይዞ ብቅ ሲል ክሬቨን ወንድሙን ከማይወጣው ሐዘን ለመታደግ ሲል ያስጥለዋል። በስተመጨረሻም ራይኖ ይሞታል። በመቀጠልም ክሬቨን የዛ ሁሉ ጉድ ጠንሳሽ የሆነው አባቱን መላላ ማለት ወደ ሩሲያ ያቀናል። ክሬቨንና ኒኮላይ በስተመጨረሻ አንድ ጫካ ውስጥ ይገናኛሉ። ውስጣቸው ለዓመታት የቆየን ጥላቻ አቅፎ የነበረ ቢሆንም በእርጋታ ተቀምጠው መወያየት ይጀምራሉ። ኒኮላይ አንዳችም የጥፋተኝነት ስሜት ሳይሰማው ራይኖን ለመግደል በዛው የክሬቨንን ልዩ ኃይል መጠቀም ግድ እንደሆነበት ይናገራል። የክሬቨንን ኃይል በማጠናከር ለከባድ ችግሮች ሊያዘጋጀው አቅዶ ያቀነባበረው ነገር በመሆኑ አንዳችም ቁጭት እንደማይሰማ በኩራት ይናገራል። በአባቱ ሴራ ውስጥ የተቃጠለው ክሬቨንም ምን አይነት ጨካኝ ሰው እንደሆነ በግልጽ ይረዳል። ከመበቀል ይልቅም በሚገርም መልኩ ልክ ሊያስገባው ይወስናል። የኒኮላይ ጠመንጃ ውስጥ የነበረውን ጥይት በሙሉ ቀድሞ አውጥቶት ነበርና ጫካ ውስጥ ባዶ ጠመንጃ ሲይዙት ብቻውን ጥሎት ይሄዳል። አፍታም ሳይቆይ ታዲያ አንድ ግዙፍ ድብ ይመጣና ኒኮላይ ላይ ይወጣበታል። በዚያ መልኩም የመጨረሻውን የህይወት እስትንፋሱን ያጣጥማል። ከአንድ ዓመት በኋላ ዲሚትሪ እንግሊዝ ውስጥ የሚገኘው ናይት ክለብ ውስጥ ሆኖ እንደተለመደው ደንበኞቹን እየዘፈነ ማዝናናቱን ይቀጥላል። የልደቱ ቀንም ክሬቨን ክለቡ ድረስ ይመጣና እንደ በፊታቸው እየበሉና እየጠጡ ያሳልፋሉ። ዲሚትሪ በወሬያቸው መሃል ግን ህይወቱን ስለቀየረለት አንድ ዶክተር ያጫውተዋል። ከጥቂት ቆይታ በኋላ የሚሆኑ ሰዎች ዲሚትሪ አጠገብ መጥተው ሚስጥራዊ የሆነ ነገር በጆሮ ሹክ ሲሉት ወንድሙ ከምን አይነት ሰዎች ጋር እንደገጠመ ግራ ይገባዋል። ወንድሙ ከምን አይነት ሰዎች ጋር እንደገጠመ ግራ የተጋባው ክሬቨን ዝም ብሎ ሁኔታውን መመልከቱን ይቀጥላል። ከመቀጽበትም ዲሚትሪ ወንድሙ ልክ እንደ አባታቸው ግብዝ እንደሆነ በመንገድ ይኮንነው ጀመር። ለሰዎች እየተበቀለ በማስመሰል የሚፈጽማቸው ግድያዎች በሙሉ የራሱን ውስጣዊ ስሜት ለማርካት ሲል የሚያደርጋቸው ነገሮች እንደሆኑም ይነግረዋል። ከዛም ተበሳጭቶ ወጥቶ መሄድ ይጀምራል። ክሬቨን ግራ ተጋብቶ ሲከተለው የወንድሙን ያልተጠበቀ ገጽታ ይመለከታል። ዲሚትሪ ዞር ሲል ልክ የወንድሙ ክሬቨንን ፊት ይዞ ነበርና ቀደም ሲል የነገረው ዶክተር ቀድሞውን የነበረውን የእስስት ባህሪውን ከበፊቱ በላቀ ሁኔታ አግዝፎ ኃይል እንደቸረው ይነግረዋል። በመቀጠልም ዲሚትሪ የተለያዩ የፊት ገጽታዎችን እየቀያየረ በመላበስ ያሳየዋል። ፊቱን ብቻ ሳይሆን ሁሉ ነገሩን መቀየሩን ግልጽ አድርጎ ካሳየው በኋላም ጨለማዊ ማንነቱን በስተመጨረሻ ማምኖ በመቀበሉ የአባታቸውን ቢዝነስ ሙሉ በሙሉ ተረክቦ ሊቀጥለው እንደሆነ ነግሮት ይሄዳል። ክሬቨን በወንድሙ ድንገተኛ ለውጥ በጣም ቢደነግጥም ዲሚትሪ እያቀደ ከነበረው አደጋ ግን የሚያስፈልገውን ነገር ሁሉ አድርጎ ሊያስቆመው ለራሱ ቃል ይገባል። ቀጥሎም ክሬቨን አባቱ የተወለትን ደብዳቤ አውጥቶ ማንበብ ይጀምራል። ቀለል ባለ ነገር ግን ኃይለኛ በሆኑ ቃላት ስሜቱን አስፈሮለት ነበር። ክሬቨን ምንም እንኳን ከአባቱ ጋር ሻካራ የሆነ ግንኙነት የነበረው ቢሆንም ሁለቱም ግን አደገኛ አዳኞች እንደነበሩ መካድ በሚከብድ መልኩ ይገለጥለታል። ከዚያ በኋላም ክሬቨን ረጋ ብሎ ተቀምጦ ከልጅነቱ ጀምሮ የመጣበትን መንገድ በምናቡ መቃኘት ይጀምራል። ያኔ ካጠቃው አንበሳ ቆዳ የተሰራውን የኃይልና ጀግንነት አመላካች የሆነውን ያንን ሳድርያ አውጥቶ ይለብስና አባቱ ይለው እንደነበረው ማንነቱን አምኖ ተቀብሎ ጀግና አዳኝ ሆኖ ለመቀጠልም ይወስናል። ፊልሙም እዚህ ጋር ይፈጸማል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።